እንኳን ደህና መጣችሁ ወደ ክሪፕቶ አካዳሚ። ቢትኮይን፣ ኢቴሪየም እና ሶላና ሶስቱም ቡሊሽ ሲኮንስ ፈጠሩ። እኔ የቱ ጋር እንደምገዛ ለእናንተ አሳያችኋለሁ። እናንተ ትሬዲንግ መማር ከፈለጋችሁ ቪዲዮ ዲስክሪፕሽን ላይ ሊንክ ታገኛላችሁ። እዛ በዲስኮርድ ሰርቨር ወደ እኔ ትሬዲንግ ግሩፕ መግባት ትችላላችሁ። እዛ ስለ ብዙ ነገር መነጋገር እንችላለን። በሱ ምክር እዛ እሰጣለሁ እና ትሬዲንግ መማር ከፈለጋችሁ ሰብስክራይብ አድርጉት፣ እኔ ጋር ቆዩት። አሁን መጀመሪያው ቢቲሲ ማለት ቢትኮይን እናያለን። እስካሁን ድረስ እዚህ ቤሪሽ ሲኮንስ ውስጥ ነን። ሁልጊዜ እንዳልኩ እዚህ ታች 76500 አካባቢ እስከ 67100 አካባቢ ዋጋ ሊወርድ ይችላል። እዚህ ቤሪሽ ታርጌት ሌቭል ጋር ደግሞ የቡሊሽ ቢሲ ኮሬክሽን ሌቭል ስላለ ትልቅ ኮንፍሉዌንስ አለ። አሁን ደግሞ ምን ሊሆን ይችላል? መጀመሪያው ይሄ ቤሪሽ ቢሲ ኮሬክሽን ሌቭል ስለሆነ ዋጋ እስከዚህ ድረስ ሊጨመር ይችላል። እዚህ 98 እስከ $140,000 ድረስ ሲደርስ ከዚህ ወደ ቤሪሽ ታርጌት ሌቭል ሊገባ ይችላል። ይሄ ለረጅም ጊዜ ያለው አናላይሲስ ነው። እኛ ደግሞ አሁን ምናያለን እዚህ ውስጥ ሌላ ሲኮንስ ይኖራል። አሁን ወደ 2 ሰዓት ቻርት እንቀየራለን። ይሄ ሰማያዊ ሳጥን የዚህ እንቅስቃሴ ሆል ኮሬክሽን ሌቭል ነው። እዚህ ውስጥ ደርሰን እንደገና ቡሊሽ ሪያክሽን ነበረ። ለእኛ በጣም ደስ የሚል ስትራክቸር ነው ማለት ነው። እና እዚህ ውስጥ ብዙ ፖቴንሽል እየሰበሰበ ነው ማለት ከዚህ ሲወጣ ኃይል ሊኖር ይችላል። ገና ይሄ ሲኮንስ ደግሞ አክቲቭ አይደለም። አሁን አክቲቭ የሆነ ደግሞ ምንድን ነው? እዚህ ውስጥ አረንጓዴ ሲኮንስ እዚህ ዝቅተኛ ነበረ። እዚህ ኤ ማለት መጀመሪያው ከፍተኛ፣ ቢ እዚህ ነው። አሁን ደግሞ ይሄ ኤ ስለተሰበረ አክቲቭ ሲኮንስ አለን። የእኛ ሲኮንስ ምንድነው? ከዚህ ታርጌት ሌቭል 96300 እስከ 98600 አካባቢ። አሁን እዚህ መግባት ስንፈልግ ዝም ብሎ ከመግዛት ይሄን መጠበቅ አለብን። ለምንድን ነው? ምናልባት የእናንተ ጥያቄ ነው። ለምን አሁን መግዛት አይቻልም? ከዚህ ወደዚህ እንቅስቃሴ ይሄ ብቻው ይሄ የቤሪሽ ሆል ኮሬክሽን ሌቭል ነው። እዚህ ውስጥ ቤሪሽ ሪያክሽን ሊኖር ይችላል። በዚህ ማግኘት አሁን መግዛት በጣም ሪስኪ ነው። አሁን ቤሪሽ ሆል ኮሬክሽን ሌቭል ውስጥ ስለሆነን ከዚህ ሪያክሽን ሊኖር ይችላል። ወደዚህ ከወረደ መግዛት እንችላለን። እዚህ ደግሞ የቱ ጋር መግዛት እንችላለን? ዝም ብሎ እዚህ ውስጥ ሳይሆን እኛ ምን መጠበቅ አለብን? ቤሪሽ ሲኮንስ ይኖራል። በዚህ ማግኘት እዚህ ትንሽ ማየት እንችላለን የቱ ጋር ሊዞር ይችላል። እዚህ ቤሪሽ ሲኮንስ ምን አለን? ከዚህ በዚህ እንደዚህ ከዛስ ወደ ታች ቀይ እናደርጋለን። ለማንኛውም ሆል ኮሬክሽን ሌቭል እዚህ ነው እና ቤሪሽ ሲኮንስ አሁን ቫሊድ ነው። ታርጌት ሌቭል የቱ ጋር ነው? ይሄን በደንብ ማየት አለብን። ታርጌት ሌቭል እዚህ ታች ነው። ስለዚህ እዚህ ታች ኮንፍሉዌንስ አለን። እዚህ አካባቢ ማለት ከ88100 እስከ 87500 አካባቢ የቤሪሽ ታርጌት ሌቭል ነው። ስለዚህ ቤርስ ዋጋው እስከዚህ ድረስ እንዲወርድ ይፈልጋሉ። ቡልስ ደግሞ በዚህ አካባቢ ስለሚገዙ እዚህ ቆንጆ ኮንፍሉዌንስ ነው። እኔ ደግሞ ስትራክቸር አጠቃላይ ለእኔ ብዙ ውበት የለም። ስለዚህ እኔ እዚህ በ66.7% ብቻ በትንሽ ብር ቢትኮይን እገዛለሁ። ከዛ በኋላ ደግሞ የቱ ጋር ቴክ ፕሮፊት አደርጋለሁ? የዚህ ሲኮንስ
ሆል ኮሬክሽን ሌቭል እዚህ አካባቢ ከሆነ ማለት እዚህ ገብቼ እዚህ አካባቢ ቢያንስ 50% ፕሮፊት እወስዳለሁ። ኦኬ ቢትኮይን አሁን ይሄ ነው። ቢትኮይን ደግሞ ይህን ታርጌት ሌቭል ማለት ወደዚህ ታርጌት ሌቭል ከደረሰ ይህን ሲኮንስ አክቲቭ እናደርጋለን። ከዛ በኋላ ደግሞ ለእኛ እስካሁን ድረስ ዋና ጉዳይ ምንድን ነው? ዋና ጉዳይ ይሄ ቢሲ ኮሬክሽን ሌቭል የቤሪሽ ቢሲ ኮሬክሽን ሌቭል ለምንድን ነው? ይሄን እስከምንሰበር ድረስ ገና ቤርስ ዋጋውን እስከ ታርጌት ሌቭል ድረስ ማውረድ ይችላሉ። ይሄን ከተሻገርን አሁን ሁኔታውን እዩት። ይሄ ሲኮንስ አክቲቭ ከሆነ ይሄ እስከ ሲ እዚህ ጋር ከደረስን ይሄ ሲኮንስ አክቲቭ ይሆናል። ታርጌት ሌቭል እዚህ ላይ ይኖራል። እዚህ አካባቢ እዚህ ከደረስን የቤሪሽ ሲኮንስ እናፈርሳለን። ገብቷችኋል? ይሄን መጀመሪያው መጠበቅ አለብን። ገና ዋሊድ አይደለም። ስለዚህ ይሄን አወጣለሁ። አሁን እዚህ በትንሽ ይሄ ሲኮንስ አለ። እንደገና ወደ 30 ደቂቃ ቻርት ስንሄድ በደንብ እናያለን። ይሄ ሲኮንስ አክቲቭ ነው። ይሄ ሲኮንስ ትሬድ ማድረግ እንችላለን። ቤሪሽ ሲኮንስ ደግሞ እናያለን። እዚህ ጋር ሲደርስ እዚህ ጋር እንገዛለን። ቢትኮይን ደግሞ እዚህ የተወሰነ ፖቴንሽል ስለፈጠረ ቢትኮይን ቀጥታ ወደ ላይ ሊሄድ ይችላል። ግን እርግጠኛ መሆን ስለማንችል አሁን መግዛት አልመከረም። እዚህ መግዛት የቱ ጋር መግዛት ከወረደ እዚህ አካባቢ መግዛት እንችላለን። ኢቴሪየም እኛ ኤክስተርን ሲኮንስ እዚህ ቢሲ ኮሬክሽን ሌቭል ውስጥ ነን። የኔ ኤክስፔክቴሽን ገና እዚህ 66.7% እንደሚደርስ አስባለሁ። አሁን ደግሞ ለጊዜ እንደዚህ ቡሊሽ ሲኮንስ ይኖራል። እዚህ ልክ እንደ ቢትኮይን ሆል ኮሬክሽን ሌቭል ውስጥ በጣም ስታክ አደረገ። ከዛ በኋላ ትናንትና አዲስ ከፍተኛ ፈጠረ። በዚህ ማግኘት ይሄ ሲኮንስ አሁን ቫሊድ ነው እስከ 3376። እዚህ ደግሞ ቢሲ ኮሬክሽን ሌቭል ነው። ገና እዚህ ኢንተርን ወደ ታርጌት ሌቭል ከገባ ይሄ ቢሲ ኮሬክሽን ሌቭል ትንሽ ወደ ላይ ማስተካከል አለብን። ይህን ግን መጀመሪያ ማየት አለብን። አዲስ ከፍተኛ ካልፈጠረ እዚህ ውስጥ መግዛት እንችላለን። ለማንኛውም አሁን ወደ ቢሲ ኮሬክሽን ሌቭል ከገባ እዚህ ታች እዚህ ዋናው እንቅስቃሴ እዚህ ታች ስለጨመረ እዚህ አካባቢ እገዛለሁ ኢቴሪየም። በነገራችን ላይ ኢን አናላይሲስ ደስ ካላችሁ እባካችሁ ቶሎ ላይክ አድርጉት እና ሰብስክራይብ ማድረግ ትችላላችሁ። ሰብስክራይብ በማድረግ ደግሞ በየጊዜ ይሄ አፕዴት ከኔ ታገኛላችሁ። ቪዲዮ ዲስክሪፕሽን ላይ ወደ ዲስኮርድ ሰርቨር መግባት ትችላላችሁ። እዛ የናንተን ጥያቄ እንዳለ መጻፍ ትችላላችሁ፣ ወይም እዚህ ቪዲዮ ላይ ኮመንት ላይ እንኳን መጻፍ ትችላላችሁ። የሆነ ጥያቄ ካለ እኔ በቀጣይ ቪዲዮ ለእናንተ ጥያቄ መልስ እሰጣለሁ። እኔን ደግሞ መድገፍ ከፈለጋችሁ በቢንግ ኤክስ በኔ ሪፈራል ሊንክ ያም እዛ ዲስክሪፕሽን ላይ ታገኛላችሁ። እዛ በኔ ሪፈራል ሊንክ አካውንት መክፈት ትችላላችሁ እና ለእኔ ትሬድ ስታደርጉ ለእኔ ትንሽ ኮሚሽን ይኖራል። እንደዚህ ለእናንተ ተጨማሪ ኮስት ሳይኖር ለእኔ ድጋፍ መስጠት ትችላላችሁ። እና ለመጨረስ ሶላና እናያለን። እዚህ ቤሪሽ ሲኮንስ ውስጥ ነን። በ4 ሰዓት ቻርት በደንብ ይታያል። ታርጌት ሌቭል ውስጥ ደርሰናል። አሁን መጀመሪያው ቡልሽ ስትራክቸር እዚህ እናያለን። ቡልስ እና ቤርስ ሁለቱም አሁን ዋጋ እስከዚህ ማለት ቤርስ ዋጋ እስከዚህ ድረስ ቢያንስ እስከ 186 እንዲጨመር ይፈልጋሉ። ቡልስ ደግሞ ዋጋውን
ዋጋ እንዲጨምር ይፈልጋሉ። አሁን ደግሞ ቡልስ እዚህ የሆነ ስትራክቸር ፈጠሩ። ይህን በደንብ እናያለን። ይሄ ታርጌት ሌቭል ነው፣ የቡልሽ ታርጌት ሌቭል አረንጓዴ እናደርጋለን። ከ138 እስከ 142 ድረስ የኛ ቡልሽ ሲኮንስ ነው። እንደዚህ አሁን ደግሞ መግባት ከፈለግን እዚህ ቢሲ ኮሬክሽን ሌቭል ውስጥ ሶላና መግዛት እንችላለን። በነገራችን ላይ እዚህም ከወረደ ቤሪሽ ሲኮንስ ቫሊድ ይሆናል። አሁን ዝም ብሎ ከወረደ እዚህ አካባቢ የቤሪሽ ታርጌት ሌቭል ስለሆነ እዚህ በ126 እስከ 124.5 አካባቢ ሶላና መግዛት እንችላለን። እስካሁን ድረስ ደግሞ ግልጽ አይደለም። ምናልባት ቀጥታ ወደ ታርጌት ሌቭል ይገባል። ለነገሩ እዚህ ቀጥታ ከገባ በሆል ኮሬክሽን እንደገና መግባት እንችላለን። አንድ ጥያቄ ለመጨረስ እናንተን ልጠይቃችሁ። እዚህ በዩቱብ ላይ ለእናንተ የትሬዲንግ ትምህርት ልስጣችሁ ወይም አናላይሲስ ብቻ ወይም ሌላ ሀሳብ ካላችሁ ኮመንት ላይ ጻፉት። እኔ ገና እንደዚህ ኮሚዩኒቲ ለመስራት ከናንተም ብዙ ምክር ፈልጋለሁ። ለእናንተ ደስ የሚል ነገር ምንድን ነው? ምን ማየት ትፈልጋላችሁ? ምን መማር ትፈልጋላችሁ? ጻፉት። እኔ ቀጣይ ቪዲዮ ለእናንተ መልስ እሰጣለሁ። አሁን ለዛሬ ይሄ ነበረ። ይሄ አናላይሲስ ቢቲሲ፣ ኢቴሪየም፣ ሶላና። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።